ኧረ እኔ 6 የሚባለውን ሁሉ እግዚአብሔር አትሰክሰኝ ምናምን 6 ነው። ስሚ ማሚዬ አንድ ጌም ላጫውትሽ በእናትሽ እየሰራሽ ዱቄት ምናምን መቀባት ጌም ግን ከሆነ አይደለም። በእናትና ልጅ ጋፕ መሀል ያሉ የቃላት ልዩነቶችን በእናንተ ዘመን የሚወሩና በእኛ ዘመን የሚወሩ ቃላቶችን ማን ያውቃል? አንቺ የኛን ታውቂያለሽ ወይ ደግሞ ወይስ እኔ አንቺን አውቃለሁ የሚለውን ነገር ሁሉንም ያራዳ ምናምን የሚባል ነው። የኛም ያው ጀስት በእኛ ጊዜ የሚወራ ቃል በአንቺም ጊዜ የሚወራ ቃል እኔ አውቃለሁ ወይስ ደግሞ አንቺ የኛን ታውቂያለሽ የሚለው ማንኛውም ቃል ማወቅ። እኔ በደንብ ነው የማውቀው። የመለሰሽ ይሸለማል። የመለሰሽ ይሸለማል? አዎ በእውነት ኧረ ግድ የለሽ ስልማለሁ ማሚ። እኔ ማለት ነው እስኪ ያለና በእውነት አትመለሽ። እየሰማሁ ነው ያደኩት ከአያቶቼም ከእናቶቼም። ስለዚህ እንጀምር። በደንብ ደስታ ሽልማት ካለማ በደስታ። እሺ በእኛ ጊዜ የሚወራ ቃላት ልንገርሽ። አንድ ክራሽ ምን ማለት ነው? ኧረ በእናትሽ እድሜ ለፊልም ይሄ ምንድን ነው? ይሄ የአይን ፍቅር ነገር መውደድ። እንዴት አወቅሽው? እንዴ ፊልም ያለው እኮ ወይኔ ባላችሁ ምናምን ይሉ የለ እንዴ? ይደብራል በእውነት። ወይኔ ኧረ ተይ ሌላ ነገር። እሺ ሌላ እሺ እኔ እንግዲህ ውድድሩ ሌላ አድርገው ይሄን አሸነፍ አይደለም ነው። እኔ በይኝ አንቺ ጠይቂኝና እኔ ሞቻለሁ ከመለሽ እቃ ጠይቅሻለሁ። እሺ ደንበጃን ታውቂያለሽ? ደንበጃን ጥሩ ነው። አራቀዋለሁ መጥቻለሁ። ግን ደግሞ ሸክላው ስትል መጠመጭ እንደጣሪ ደንበጃን እህል ማስቀመጫ ስጎተራ። እሺ ደንበጃን። እሺ ቀየርልኝ። እንዴ ተሸንፈሻል እንጂ። እሺ አንድ ለባዶ። እንዴ እኮ ክራሽ አወኩኝ። እሺ አንድ ለባዶ። እኔ ልጠይቅሽ እና ክራሽ አውቄ እንዴት ነው አንድ ለባዶ? አንቺ ነሽ አንድ እኮ አንቺ ለባዶ ከዛ እኔ ባዶ አልመለስኩም። እሺ እኛ በእኛ ጊዜ ወፍ የለም የምንለው ምንድን ነው? ኧረ ወፍ ከዚህ በኋላ አንቺ ራሱ ኦ ማይ ጋድ ወፍ ምንም የለም ማለት ነው በእውነት። ኧረ በስመ ሌላ ጠንከር ያለ ነው እንጂ ምን። ኧረ ፕሊስ እስኪ የሆነ ቃላት ስጡኝ እንዴ! አዋጡ በያቸው ማርያምን። እሺ አንቺ አንድ ሌላ ጠይቂ። ኦኬ በእኛ ጊዜ ነበረ። እናንተ ምን እንደምትሉት አውቃለሁ። ኡፋ ምን ነበር? አትመልሽም። እኔ እኮ ክፉ ነኝ። አርማም ያውቀዋለሁ። አንቺ ሁላ አንዳንዴ ጣል ታደርጊዋለሽ። አላረገውም። ከሌላ ጋር ተምታቱብሽ ነው። ኡፋ ድሮ ነው የሚባለው። ተቀይሮ ራሱ አፕዴት ምን እንደሆነ ራሱ አውቀዋለሁ። ምን ተብሏል? እንዳልመለስሽ ይቆጠርልሽ። አዎ ኧረ እውነት ኡፋ በእናንተ አሁን ፈውስ የምትሉት ፈውስ በርቺ። እኔ ሽልማት አለውን እንዳትረሽ። ወይኔ እኔ እኮ ማለት ነበር ጥያቄ ይዤልሽ የመጣሁት። ችግር የለም። እኔ ማላውቀው ሞቻለሁ። እሺ እኔ ልጠይቅሽ። እኔ ልጠይቅሽ። አትመልሽ ደግሞ እንደገና ማረሪያ እናትሽ ራሱ ደውለሽ እስቲ ማዘርን ጠይቂ። ካወቀችው ራሱ እኔ እተውልሻለሁ። ማረሪያ ነው ማረሪያ ማረር የሚያሳርር ከሆነ መታረሪያ ደግሞ የሚያሳርር ማለት ነው። በጣም የሚገርምሽ ሰፈሬ እንደው አንድ የተባረሩ ሌጀንድ ሆኑ ሴትዮ አሉ። ድንበሯ ይባላሉ። በቃ ቃል ልቅም ነው ማረገው። እንደ 4 ኪሎ ልጅ አይደለም የማውቀው። እድሜ ለሳቸው የማያውቁት እኔን ራሱ ልንገርሽ፣ ይችን መታረሪያ እግርሽን ነው የምሰብርልሽ ሲሉኝ ነው የማውቀው። ስለዚህ ያገኘው መታረሪያ እግር ቀጭን እግር ቀጭን ግን እግር አይደለም። እቃውማ እግር አይደለችም፣ ሌላ ናት። ግን በእሷ ነው ቃሉን የማውቀው። ቀጭን ስለነበርኩ እንደዛ ነው። ይሄ ጥጥ ሲነደፍ እንትኑ ላይ ደጋን ታውቂያለሽ? ደጋንም አታውቂም?
ሊነደፍ ሲል ወይም ጥርጥጡ ተፈትሎ በደንብ እንዲባዝት ይሄ ምንድን ነው ቅል የቅል አንገት ይቆረጥና እንትኑ ላይ እንደዛ ተደርጎ እንዲ ለመንደፍ ቀጥ ብላ መሀል ላይ ቆማ የምትደግፍ ቀጭን እንጨት ናት። ምትወጣለችም ውጥር ትላለች። ይሄ ደጋኑ ማለት እንደ ማሲንቆ ማድረጊያ ነው። ይሄ ማሲንቆ እንደሱ ሆኖ ግን እሱን ወደ ላይ ወጥራት ይዛለች። ለምን ጥጡ እዛ ላይ ሆኖ ንድፍ እንደርግ እሷ ምትባላለች። መካረሪያ ነው። አታውቂውም እንጂ አታውቂውም፣ ግን በጣም ሩቅ ነው ላንቺ፣ ግን ውድድር ነው። አይ በቃ ላስብና ተመልሼ ልምጣ ማለት ላስብና ተመልሼ ልምጣ። ጥያቄ እስቲ ላንቺ። እኔ አስጠፋሽብኝ እኮ ማሚ፣ በከባድ ጥያቄዎች ማርያም። ኧረ ከባድ ክረሽና ወፍ። ኧረ እኔ 6 የሚባለውን ሁሉ አትሰክሰኝ ምናምን 6 ነው ሰከሰ። ለምን እንኳን አውቀዋለሁ ትርጉም ሆነ እንጂ ታውቂው ሰክሰ እንዴ የኛ እንዴ አትሰክስ አትዋሽ ምናምን ነው። ግን ለምን መጣ? ኬት መጣ? እኔ እንጃ። አየሽ እኔ ከነሪት ነው ምንድነው 6 ብዬ ነው። Here I come. ነው እና 6 ሲሆን ቀጥ ይላል እንትን 6 ሰዓት እንዴት ነው እንትን ላይ እንዴት ምን ላይ እንደዚህና እንደዚህ ነው ያ ዎች ላይ ማለት ነው። ዎች ላይ እንደዚህ ነው ልጅ እኔ ነገረኝ። ልክ እንደሱ ማለት በቃ ምን ነበረ ይሄ ምንድን ነበር ብሎ ነበርና ከሱ ነው 6 ነው ማለት ውሸት ነው። ከዛ ሰከሰ የሚል የሚጠው ከዛ ነው ስረወ ቃሉን ሁሉ ነው ማለት ስረወ ታውቂያለሽ? Oh my god, no way. በቃ እንግሊዘኛ አላውቅም። ምን አረኩ? አመሰግኝ ሪሰርችን ስሪ ማሚ ይቅርታ በጣም በቀጣይ ተዘጋጅቼ መጥቼ ከዛ በሱ ደግሞ በከተማ ቋንቋ በከተማ ለኛ ጊዜ ይወሩ የነበሩ የከተማ በእውነት ነው በቃ ትምህርት ቤት ይወሩ የነበሩ ከዛም በጉርምስናችን ጊዜ ይወሩ የነበሩ የአራዳ ቋንቋ ይዤ እመጣለሁ ማርያምን። ከዛ በሱ ወዳደርሻለሁ እንዲመጥነሽ እንጂ በቀጣይ እጄ ነው የምመጣው ሽልማት እኔም ጥያቄ መጣና አሸነፍሽ ይልሻል ወይ መዋረድ ወይ ውርደት። አመሰግናለሁ ማሚዬ። Thanks for watching. Please subscribe.